ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናቸው? ሰላም ናቸው? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ ዛሬም እንደተለመደው ክፍል 9 የሰለፎች አቂዳ እንዴት አለ ነበር ሚል ጥያቄና መልስ ይዤ መጥቻለሁ። ኢንሻአላህ አዲስ የሚሆናችሁ ሰብስክራይብ ላይክ አድርጉ፣ ነባሮችም ላይክ አድርጉ፣ ሼር ኢንሻአላህ የአቂዳ ትምህርት ትሩፋቶች በትክክለኛው መልስ ይላል። ትዕዛዝ አንድ ምርጫ እውነት ወይንም ሀሰት ማለት ነው። ኢንሻአላህ ጥያቄ አንድ በሁለተኛነት ተውሂድ በተመለከተ አቂዳን በተመለከተ ሁሉም ባሪያ ማለት ይቻላል በሱ ላይ ያላቸው ፍላጎት እና በሱና ላይ ያላቸው ኃላፊነት ከባድ ነው ይላል። እውነት ማለት ነው። ያው ተውዱ ላይ ማለት ነው አንዳንድ አስፈላጊ ጥያቄዎች ነው እንደዚህ መልስ ያው የሚቀርብልን እና ምን ሳተፈው ማለት ነው። አውዶው ግን የበለጠ ያብራራል። ያኔ ግን ስለያው መወሰድ ስላልቻልኩ ነው። እንደገና ደግሞ ታንዴ ሁለቴ እያዳመጥኩት ነው፣ ግን ያን ማብራራት አልችልም መልሼ ማለት ነው አዲስ ተማሪ ስለሆንኩኝ። ኢንሻአላህ ጥያቄ 2 በዚህ በተውሂድ በአቂዳ ላይ ባሮች ያላቸው ሀጃ ዱራይ ከሁሉም ጉዳዮች በላይ ነው ይላል። ለእውነት ማለት ነው። ጥያቄ 3 አላህ ያዘዘው የመጀመሪያው ተግባር ተውሂድ ነው ይላል። እውነት ማነው? ሀሰት እዚህ ጋ ቆይ እኔም አልተብራራልኝም፣ አብረን እናብራራው። አላህ ያዘዘው የመጀመሪያው ተግባር ተውሂድ ነው ይላል። ተውሂድ አይደለም ማለት ነው። ሀሰት ግን እዚህ ጋር ረስቸዋለሁ ወላሂ። አውዲዮን አዳምጫለሁ ግን ምን እንደሆነ አላህ ያዘዘው የመጀመሪያው ተግባር ተውሂድ እንዳልሆነ ምን እንደሆነ አላህ አለም። እስቲ በኮሜንት ወይንም አውዲዮ አዳምጬ ኢንሻአላህ ኮሜንት ላይ እጽፋለሁ ማለት ነው። ማለት ዛሬ የተማርነውን ነገ አናስታውሰውም። ሱብሃንአላህ ምን እንዳለ አውዲዮ ላይ ረስቸዋለሁ። አላህ አለም። የምታውቁ ኮሜንት አስቀምጡ፣ እኔም አውዲዮ አዳምጬ ኮሜንት አስቀምጣለሁ ማለት ነው። በሶስተኛነት የነብዮች የመልእክተኞች የመጀመሪያ ዳዕዋቸው ይሄ ነው ይላል። እውነት ማለት ነው። አንድ ሙስሊም ነገ የሚል ሰው የመጀመሪያ የሚታዘዘው መጀመሪያ ሊማር የሚገባው በመጀመሪያ ደረጃ ላይ ሊያውቅ የሚገባው ጉዳይ ይሄ ተውሂድ አቂዳ ጉዳይ አይደለም ይላል። ሀሰት ማለት ነው። ይገባል ጉዳይ አይደለም ይላል። ጉዳይ ነው ማለት ነው። ጥያቄ 6 ትዕዛዝ ሁለተኛ እውነት ወይንም ሀሰት። ያው ይሄም እውነት ሀሰት ነው ግን ሀለ በማለት በመመለስ ነው ኢንሻአላህ። ጥያቄ 6 ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ወደ የመን በላኩት ጊዜ መጀመሪያ የምጠራቸው አላህን በብቸኝነት እንዲያመልኩ ነው እምጠራቸው አሉ ይላል። እውነት ማለት ነው። ኢልመን አቂዳን ስንማር ስተውሂድ
ስለ ተውሂድ እናውቃለን። ወደ ተውሂድ መጥራት ትልቅ ዋጋ እንዳለው እናውቃለን። እንደዚሁም ተውሂድን የሚያበላሹ አቂዳን የሚያበላሹ ነገሮችን የአቂዳን ሙሉ እምነት እንደማለት ነው። ከማልነቱን የሚጓድሉት ከሱ ተቃራኒ የቆሙትን የሽርክና የቢድዓና ተግባራቶችንም እያወቅን እንሄዳለን ማለት ነው ይላል። እውነት። ጥያቄ 8 ነብዩ ሰለላሁ ዐለይሂ ወሰለም አሉ አላህ ዘንድ በላጭ ስራ ብሎ ማለት ኢማን ነው አሉ ይላል። እውነት ማለት ነው። ጥያቄ 9 በደርሱ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ ይላል። በላጩ ስራ ብሎ ማለት የትኛው ነው ተብለው ተጠየቁ ይላል። እውነት ማለት ነው። ጥያቄ 10 አላህ ዘንድ ሰዎች ተቀባይ የሚሆኑት በተውሂድ ነው ይላል። እውነት ማለት ነው። እና ወዶች እስከዚህ ድረስ ነው የዛሬው ትምህርታችን። ኢንሻአላህ አንብቡም አብራሩ የምታውቁ በኮሜንት ማለት ነው። በኮሜንት አብራሩልን ኢንሻአላህ። እኔም አዲስ ተማሪ ነኝ። አሁን እንማማር ብዬ ነው ማለት ነው። በአንድ እንማር ውዶች፣ አዲሶችም የተማራችሁም አስተካክሉ እንረሙ እንላለሁኝ። ኢንሻአላህ ጥያቄ 10 9 እንደዚህ ይታያል በደንብ 8 ጥያቄ 8 ጥያቄ 7 በሰፊው ነው ማሻአላህ። ጥያቄ 6 ጥያቄ 5 ያው እንደዚህ በደንብ እንዲታያችሁ ብዬ ነው ጽሁፉ። ያው ታውዶ ላይ ዋና ጥያቄዎች ስለሆነ እንደዚህ ማንበብም ትችላላችሁ። ጥያቄ 5 ጥያቄ 4 ጥያቄ 3 ጥያቄ 2 ጥያቄ 1 እንደዚህ ይታያል ሀባይቦቼ። ኢንሻአላህ ተማሩ እንማር። ሁላችንም ሀይሩን ነገር አላህ ይወፍቀን። ሁላችንም ወደ ሀይር ስራ አላህ ይምራን ኢንሻአላህ። እና ይሄን ይመስላል ውዶቼ። አበረታቱ፣ ጠንክሩን፣ ጠንክር ኢንሻአላህ። አላማ ላይ ለመድረስ ጥንካሬ ያስፈልጋል።